ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምትመለከቱት የኢብኑ መስዑድ መስጊድ አንደኛው ፎቅ በዚህ አይነት ሁኔታ አልቋል። ልስኑ አልቋል። ሁሉም ነገሩ እንደዚህ በአማረ ሁኔታ አልቋልና በአሁኑ ሰዓት የሚያስፈልገን ጅብሰን መስኮትና ጅብሰንና በሮች ያስፈልጉናል። ይሄን ደግሞ እስቲ አንድ አልኸይር እስቲ እዚህ ጋር ብናገኝና አሁን ለረመዳን ብናበቃው ብለን እንቅስቃሴ እያደረግን ነውና ምክንያቱም ታች ያለው ጠቦናል። ጀማ እየበዛ ነው። ከቀን በቀን ጀማ እየበዛብን ስለሆነ አንድ ሰው እስቲ ከዚህ በፊት የታችኛውን ጅብሰን ይገዛልን አለና እሱንም እስቲ ለሱም አደርስለታለሁ። እንደምታዩት በቃ ጨርሰናል። አሁን ጅብሰኖች መግባት ይችላሉ፣ ግን አንድ ፍሬም ጅብሰን መሬት ላይ የለንም። ይሄን ይመስላል። ይሄ ሁሉ ጅብሰን ይፈልጋል። የተወሰነ ልስኖቹ ደግሞ ያው እዛ ጋር እየተካሄዱ ነው። ልስኖቹም እዛ ጋር የተወሰነ ኮሎኖቹ እነዚህ የተወሰነ 2 ኮሎን 3 ኮሎኖች እና የመስኮት ጠርዞቹ እየተሰሩ ነው ያሉት። እና ከዚህ አንግል እስቲ አላህ ብሎ ይሄን ቤት የሚያሳምር ጀግና ካለ እዚህ በመለቀው ቪዲዮ ላይ ተመልክታችሁ ምላሽ ብትሰጡኝ በጣም ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።